የኛና ክርስቶስ የተራበው ረሃብ ይለያያል። ቁሳዊ ነገር የሚፈትነን ከሆነ ክርስቲያኖች ገና የመጀመሪያው ፈተና ላይ እንዳለን ነው የሚያሳየው። ዲያብሎስ በማንኛውም ሰው ዘንድ የሚገባበትን ምክንያት ይፈልጋል እንጂ ያለ ምክንያት ወደ ማንም ሕይወት ዘው ብሎ ሊገባ አይችልም። አሁን በቤተ ክርስቲያን አካባቢ ጉባኤ ላይ ቁጭ ብሎ ከመማር ይልቅ ጉባኤ ማሰናዳት የሚወዱ ሰዎች ተፈጥረዋል። አዳምና ሔዋን ብሉ የምትለውን ፈተና ማለፍ ቢችሉ ኖሮ እርስ በርሳቸው የሚገዳደሉ ልጆችን ወይም ነፍሰ ገዳይነትን በውስጣቸው ባላገኙትም ነበር። ዛሬ ነፍስ የሚገድሉ፣ በየጎዳናው ቋንጃ የሚቆርጡ፣ የሰው ገንዘብ የሚሰበስቡ፣ በስርቆቱም ዓለም የተሰማሩ፣ ቢነግዱ መስረቅ የማያቆሙ፣ በቤተ ክርስቲያንም ቢሾሙ መስረቅ የሚያምራቸው፣ ገንዘብ ባለበት ሁሉ ስርቆ የሚታሰባቸው ሰዎች አስቀድሞ በመብል በመጠጥ ምክንያት የሚመጣውን ፈተና ወይም በመብል በመጠጥ ምክንያት ቢያገኙትን ደስታ ማጣት ስለማይፈልጉ ምንም ስጋት እንደሌለበት የሚያስብ በጣም ብዙ ክርስቲያን ነው ያለው። ይሄው ጸሎቱን ትቶታል። ይሄው ጾሙን ይሄ ሰው ስጋት ውስጥ አይደለም እንዴ? ይሄ ሰው ተከቧል እኮ ለጠላት ተላልፎ ተሰጥቷል። የማይማር ሰው ሁልጊዜ በውስጡ የሚመላለስ ጥያቄ አለ። ቃለ እግዚአብሔር ያልጠገበች ነፍስ በትንሽ ፈተና ነው የምትርቀው። በነገራችን ላይ እየጾምንም እየጸለይንም ነው ፈተና የሚመጣው። መንፈስ ቅዱስ ያጻፈውን መጽሐፍ ዝም ብሎ መረዳት እንዴት ይቻላል? የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ዋካ ብርሃን ሚዲያ የእግዚአብሔርን ቃል ከምንጋራባቸው ከምናገኝባቸው ሚዲያዎች መካከል በዋናነት የሚጠቀስ እንደውም በባህር ዳርና በአካባቢው ላይ በስፋት በጥሩ መንፈሳዊ እንቅስቃሴ በጥሩ መንፈሳዊ አገልግሎት ላይ የሚሳተፍ ሚዲያ ነው። ዋካ ብርሃን ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። ዋካ ብርሃን ሚዲያን በምትወዳጁበት ጊዜ እግዚአብሔርን ቃል ትማራላችሁ፣ አገልግሎቱን ትደግፋላችሁ። በአገልግሎቱ ደግሞ እሱ ጉባኤ ቤቶችን፣ ገዳማትን፣ አድባራትን ያስተዋውቃል፣ ይደግፋል። ዋካ ብርሃን ሚዲያ ማለት ነው። እንግዲህ ዋካ ብርሃን ሚዲያን መወዳጀት፣ ማጋራት፣ መጋራት ይህን ሁሉ አገልግሎት መደገፍ መሆኑን በዚሁ ማሳሰብ ፈልጋለሁ። አመሰግናለሁ። ሁሉም በፈጠረ ሰማይና ምድርን የሚታይና የማይታየውን ሁሉ በጊዜውና በሰዓቱ ባከናወነ በልዑል አምላክ በሕያው እግዚአብሔር ስም አምኜ ሰላምታ አቀርባለሁ። የትምህርታችን ርዕስ የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ የሚገኘው ቃል ነው። ቃሉም የሚለው ሰው በእንጀራ ብቻ አይኖርም የሚል ነው። ከእግዚአብሔር አፍ በሚወጣ ቃል ጭምር ነው እንጂ አኮ ክመ በህብስት ባህቲቱ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር። እስኪ በሉ ሁላችሁም ሰው በእንጀራ ብቻ አይኖርም፣ ከማን አፍ በሚወጣ ቃል? ከእግዚአብሔር አፍ በሚወጣ ቃል ጭምር ነው እንጂ ነው የሚለው። ይህንን ርዕስ ማንሳት የፈለግኩት አንደኛ ወቅቱ ስለሆነ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳም መግባቱንና በገዳመ ቆሮንቶስ መፈተኑን ተፈትኖም ዲያብሎስን ድል መንሳቱን የምናስተምርበት ቤተክርስቲያን የምታስተምርበት ወቅት ስለሆነ ሊዘከር ሊነሳ የሚገባው ስለሆነ ነው። ሁለተኛው የፈተና መጀመሪያ ምን ላይ እንደሚያተኩር እንድታውቁ ነው። የጀማሪ ክርስቲያን ፈተናው ምንድን ነው የሚለውን ነገር በዚያው እንድታውቁት ስለምፈልግ ነው። ሁለተኛ አንዱን ፈተና ስታልፉት ደግሞ ሌላው ፈተና እንዴት ሆኖ ተጠናክሮ ሊመጣ እንደሚችል እንድታስቡም ጭምር ነው። እንዲያው ፈተናውን ድል ከነሳው ብላችሁ እንዳትዘናጉና እንዳታርፉም ስለምፈልግ ነው ይሄን ማነሳው። የማቴዎስ ወንጌል ስንት አልኳችሁ? ምዕራፍ 4 ነው። ይሄንን የአምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ በዳ ሄዶ ስለመጾሙ የሚናገር ታሪክ ያለበት መጽሐፍ ነው። ሁላችሁም ብታነቡት መልካም ነው። ይልቁንም ከጥምቀት ቀጥላ ስለምትሰራው በጎ ስራ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ትምህርት ነው። ያስተማረበት ክፍለ ትምህርት ነው። በአንድ ክርስቲያን ሕይወት ውስጥ ጥምቀት የምስጢራት ሁሉ መሳተፊያ መግቢያ በር ነው እንደሚታወቀው። ከዚያ ቀጥሎ ግን የአምላክን ጸጋ ወርሰን ልንኖር የምንችልባቸው ስራዎች በቤተ ክርስቲያናችን ቀኖና መሰረት የተቀመጡ አሉ። እነዚያን ስራዎች ስንሰራ በየጊዜው ኃይል አምላካዊ ጸጋ መለኮታዊ እየተጨመረልን የምንሄድ ነው የሚሆነው ማለት ነው።
እንዲህ ያደረግን ቀስ በቀስ ስራችንን በጨመርን ቁጥር ቀስ በቀስ ጸጋችን እያደገ እንደምንሄድ የሚያሳይ አካሄድ ነው የምንማረው የምንረዳው። ወንጌልን ስንመለከት የእግዚአብሔር ቤተሰቦች የቅዱሳን አባቶቻችንን ታሪክ ስንመለከት ማን ከምን ቀጥሎ ምን እንደሰራ እያየን እያስተዋልን ማንበብ እንዳለብን እንደሚገባንም የሚያሳይ ታሪክ ነው ያለውና እያስተዋልን ማንበብ መረዳት እንድንችል አምላካችን እግዚአብሔር ይርዳን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከጾመ በኋላ ነው እንግዲህ 40 ቀን ከሞላው በኋላ ወንደረ ዘርህበ ነው የሚለው። ከዚህ በኋላ ተራበ ይላል። ያንን ምክንያት አድርጎ ሰይጣን ምቹ ሁኔታ ሲያገኝ ምቹ ሁኔታ ሲሻ ስለነበረ ምቹ ሁኔታ ሲያጋጥመው ያችን ተጠቅሞ እንዴት ሊፈትነው እንደቀረበ ቅዱስ መጽሐፍ ይነግረናል። ዲያብሎስ በማንኛውም ሰው ዘንድ የሚገባበትን ምክንያት ይፈልጋል እንጂ ያለ ምክንያት ወደ ማንም ሕይወት ዘው ብሎ ሊገባ አይችልም። ምናልባት በስንፍናችን አለበለዚያ ደግሞ ሌላ የተጠመድንበትን ሱስ ፈልጎ በዚያ መንገድ ሁላችንንም ሊያሰናክለን ይፈልጋል። ያንን መንገድ ክፍት ሆኖ ካገኘውና ካየው ግን መቼም ቢሆን የማያቆም ጦርነት በእኛ ሕይወት ውስጥ ያስተላልፋል፣ ያደርጋል። ያንን ላለማሳወቅ ወይም ያንን አይቶት የመጣውን ክፍት መንገድ በእግዚአብሔር ቃል የሞላ ነው እንደሆነ ደግሞ እንደገና ሳፍረን መመለስ እንችላለን ማለት ነው። ወገኖቼ በዚህ ምድር ላይ የሰማይ ወፎች ፍሪዳ ወደ ተጣለበት ወይም ለነሱ የሚያስፈልጋቸው ምግብ ወዳለበት ስፍራ ማንዣበባቸውን አይተውም። ባላዩበት በሌለበት ስፍራ አይገኙም። ውሻም ቢሆን የሚመላለሰው ሊበላው ያሻውን ነገር ባየበት ስፍራ ነው እንጂ እንዲሁ ዝም ብሎ አይከተልም። ውሻ ተከትሎ የሚሄደው ያበላውን ያጠጣውን ጌታውን ነው እንደሚታወቀው። ምክንያቱም በሱ ዘንድ የለመደው አንዳች ነገር ስላለ ነው። ዲያብሎስም የሚከተላት ነፍስ እንዲህ አይነት ናት። ሊያስጥላት ወይም ሊቀማት የሚፈልገው ነገር ስላለ ወይም ካለ ሳያቋርጥ ሲከተላት ይኖራል ማለት ነው። አሁን መድኃኒታችን ኢየሱስ ክርስቶስን ተርቦ ስላየው ያንን ምክንያት አድርጎ ሲመጣ ስትመለከቱት ምክንያት ፈልጎ እንደሚመጣ ነው የሚመለከተው። ወገኖች በሰይጣን እንድንፈተን ምክንያት የሆነን ነገር ካለ አጥንተን እሱን በእግዚአብሔር ቃል ማስወገድ ይገባናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው እንደዚያ ስለሆነ ነው። ፊቱን አጠውልጎት አይቶት ነው ብለዋል ሊቃውንቱ፣ ወይም ተራብኩ የሚል ድምፅ አሰምቶት ነው ይላሉ። ለምን? ወደሱ ቀርቦ ሲፈትነው ፈተና የሚያደርስባቸውን የሚፈታተናቸውን ቅዱሳንን ሁሉ ድል ሊነሳላቸውና ድል የመንሳትን ጥበብ ሊያስተምራቸው ከሱ በኋላ ለሚነሱ ክርስቲያኖች ሁሉ ዲያብሎስን እንዴት ድል መንሳት እንዳለባቸው ማንም ቢሆን ይፈተናል። ክርስቲያኖች ምናልባትም በቅድስና ከማዕረግ ወደ ማዕረግ የተሸጋገረ ሊሆን ይችላል። በመንፈሳዊ ዕውቀትም የበሰለና የበለጸገ ሰው ሊሆን ይችላል። ሁሉም ቢሆን ይፈተናልና መድኃኒታችን ኢየሱስ ክርስቶስ ሰይጣን ቀርቦ እንዲፈትነው ያደረገው ስለዚህ ነው ብለውናል አባቶቻችን ሲተረጉሙ። ፈታኙን ወደ እሱ እንዲቀርብ ፊቱን አጣውልጎ ታየው ይላል። መድኃኒታችን ኢየሱስ ክርስቶስ የተራበው ረሃብ ጠባያዊ ነው። ያ ማለት ስጋ የለበሰ ስጋዊ ደማዊ ፍጥረት ሁሉ ረሃብ ይስማማዋል። ግን ሰይጣናዊ ረሃብ ደግሞ አለ። ሊያሰርቅ የሚችል የእግዚአብሔርን ሕግ ሊያሽር የሚችል ወይም ቀኖና እንድንጥስ ሊያደርግ የሚችል ከሆነ እሱ ረሃብ ሰይጣናዊ ተብሎ ሊጠራ ይችላል ማለት ነው። ረሃብ ጠባያዊ ግን ሰው ስለሆነ ብቻ ሊከሰት የሚችል ነው። ያ ማንኛውም ሰው ሊደርስበት ይችላል። ክርስቶስ የተራበው ረሃብ እሱ ነው ብለውናል። ገጸ ረሃብ ውሰፍሉ ጥምኔነ ለነሰ በግብር መዋዕነ ብለውታል አባቶቻችን። የእኛና ክርስቶስ የተራበው ረሃብ ይለያያል። ለምሳሌ አዳም በገነት ሳለ ዕፀ በለስን ሲበላ ሰይጣናዊ ረሃብ ተነሳስቶበት ነው እንጂ ጠባያዊ ረሃብ አይደለም ይላል። ጠባያዊማ ቢሆን ኖሮ ከዕፀ በለስ ይልቅ ዕፀ ሕይወትን በበላ ነበር ነው። ከዕፀ በለስ ይልቅ ሌሎች የገነት እጽዋትን መዓዛቸው የሚያምር ለመብላትም የሚያስጎመጁ ሌሎች እጽዋት ነበሩ። ግን በዚህ መጎምጀቱ በዚህ ይህንን እንዲበላ ፍላጎቱ መነሳሳቱ ሰይጣናዊ ረሃብ ስለሆነ ነው ይላል። አንዳንድ ሰዎች
በጾም ወቅት ማልዶ መብላት ያምራቸዋል፣ በሌላ ጊዜ ደግሞ ተኝቶ ማርፈድ ያሰኛቸዋል ማለት ነው። ይሄ ረሃብ ሰይጣናዊ የሚባል በእያንዳንዳችን ዘንድ ሲከሰት የሚመጣ ጉዳይ ነው የሚሆነው ክርስቲያኑ። ስለዚህ ረሃባችንን ማጥናት ይገባናል። ሰይጣናዊ ረሃብ ስላለ የሚያነሳሳን ወይም ከቀመሰ በኋላ እንኳን ብላ ብላ ይለው ልክፍ አድርጎ ተነስቶ የሚሄድ ሰዋል። ይሄ ረሃብ ጠባያዊ ሳይሆን ረሃብ ሰይጣናዊ ተከስቶበታል ወይም ተጠግቶታል ማለት ነው። ክርስቶስ የተራበው ከዛ በተለየ ሁኔታ ከኛ በተለየ ሁኔታ ተራበ። ወይም አዳም ምግብ በሻተ ጊዜ ዕፀ በለስን እንዲበላ እንዳስደረገው እንዳስገደደው አይነት ረሃብ ያ አይደለ። ወይም ለኃጢአት አሳልፎ የማይሰጥ ረሃብ ማለት ተመልከቱ። ለኃጢአት አሳልፎ የሚሰጥ ጥጋብ አለ፣ ለኃጢአት አሳልፎ የሚሰጥ ረሃብም አለ። ለምሳሌ ሰው በመግደል ሆድን መሙላት የሚፈልግ ሰው ስርቆን የሚያለማምድ ወይም ለስርቆ የሚያነሳሳ ረሃብም አለ። ይሄ ለኃጢአት አሳልፎ የሚሰጥ ረሃብ ይባላል ማለት ነው። ከዛ ውጭ በሆነ ቀኖና ሳንጥስ የሰው ገንዘብ ሳንሻ ሳንመኝ የሚሸነፍ ረሃብ ከሆነ ደግሞ ጠባያዊ ተብሎ ሊጠራ የሚችል ነው ማለት ነው። ሰይጣናዊ ረሃብን እግዚአብሔር ከሁላችንም ዘንድ ያርቅልን። መድኃኒታችን ኢየሱስ ክርስቶስ ሰይጣንን እንዲተርቦ ፊቱን አጣውልጎ ታይቶት ወደሱ እንዲቀርብ ሲያደርገው በል ከመላ አይባን ህብስተ ይኩና እኒህ ድንጋዮች እንጀራ እንዲሆኑ እዘዝ ብሎ የመጀመሪያውን ፈተና አቀረበው ይላል። ይሄ የመጀመሪያው ደረጃ ወጣኒ ክርስቲያን ወይም ጀማሪ ክርስቲያን ሊፈተንባቸው ከሚችላቸው ነገሮች የመጀመሪያው በሆዱ ነው የሚፈተነው፣ ወይም በሚበላውና በሚጠጣው ነገር በቁሳዊ ነገር ነው የሚፈተነው ማለት ነው። ቁሳዊ ነገር የሚፈትነን ከሆነ ክርስቲያኖች ገና የመጀመሪያው ፈተና ላይ እንዳለን ነው የሚያሳየው። ሌሎች ነገሮችም አሉ በእርግጥ ቁሳዊም ሆኖ የመጀመሪያ ደግሞ ነው ለዕለት በሆኑ ነገሮች እና ወጥተው ሊወድቁ ሊያልፉ በሚችሉ ፈተናዎች። ረሃብ እኮ የሚያልፍ ነገር ነው፣ ግን ለማያልፍ ኃጢአት ለማያልፍ ፈተና ዳርጎን ሊሄድ ይችላል ማለት ነው። አዳም ዕፀ በለስን መብላቱ ለጊዜው ደስ የሚያሰኘው ሊሆን ይችላል፣ ግን ያ ይዞበት የመጣው ደግሞ የ5500 ሐዘንን ነው ተክሎበት የሄደው ማለት ነው። ስለዚህ ለማያልፍ ፈተና አሳልፎ ሰጥቶን ሊሄድ የሚችል ፈተና አለ። ይሄ የወጣንያን ፈተና ወይም ጀማሪ ሰው ሊፈተነው የሚችለው ፈተና በሆዱ ነው ማለት ነው። ክርስቲያኖች በምንበላው ነገር በምንጠጣው ነገር እንዳንፈተን በእውነት ክርስቲያኖች ጠንክሮ መስራት ይገባል። ብዙ ሰዎች በሚበሉት በሚጠጡት ነገር ስለሆነ የሚፈተኑት የመጀመሪያውን ፈተና ድል ማድረግ ካልቻልን ደግሞ ከዚያ በኋላ የሚመጡ ፈተናዎች በጣም ከባዶች ናቸው። አዳም ያችን የመጀመሪያውን ብላ ብላ የምትለዋን አዳምና ሔዋን ብሉ ብሉ የምትለዋን ፈተና ማለፍ ቢችሉ ኖሮ እርስ በርሳቸው የሚገዳደሉ ልጆችን ወይም ነፍሰ ገዳይነትን በውስጣቸው ባላገኙትም ነበር። ተመልከት፣ ወንድሙን የሚገድል ልጅ መውለድ የቻሉት ከዛ በኋላ ተመልከት። አሁን አዳም ከራሱ አልፎ በልጆቹም መፈተን ጀመረ ማለት ነው። ፈተናው እንደገና እያደገ ነው ሄደው ወይም ኃጢአቱ ወደ ልጆቹም ነው የተላለፈው ማለት ነው። ቤተሰብ የሚወርሰው ኃጢአት መምጣት የቻለው በመብል ምክንያት ነው። ያችን የመጀመሪያዋን የመብል ፈተና ማለፍ ያልቻለ ሰው ሌላውን ፈተና መቋቋም አይችልምና መጀመሪያው ላይ መታገል ያስፈልጋል። እግዚአብሔር ቤተሰቦች ከዚያ በኋላ ነፍስ መግደል አትግደል የሚለውን ሕግ ሻረ። ቀጠለን አታመንዝር የሚለውንም የሚሽሩ ልጆች በዝሙት ምክንያት ዓለም ጠፍቷልና ከዛ በኋላ በሰዶም ዘመን ብታዩ በሰዶምና በገሞራ እነዚያን የመሰሉ ከተሞች እንዲጠፉ ምክንያት የሆነው እሱ ነው። በሰባት ካትም ዘመን ብናይ ያ ሁሉ ትውልድ እንዲጠፋና ምድር ከ8 ሰዎች በስተቀር ምንም ሰው የሌለባት ባዶ እንድትሆን ያደረጋት በዝሙት ምክንያት የመጣው ፈተና ነው ማለት ነው። ክርስቲያኖች ይሄን ሁሉ ፈተና ያመጣው ይሄን ሁሉ መቅሰፍት በሰው ልጆች ላይ እንዲመጣ ያደረገው አስቀድሞ በመብል ተፈትኖ በመብል ምክንያት ተፈትኖ ማለፍ ስላልቻለ ነው፣ ስለወደቀ። በመብል ምክንያት የወደቀ ሰው ከዛ በኋላ ለብዙ ኃጢአት ነው ተላልፎ የሚሰጠው። ገኖች ዛሬ ነፍስ የሚገድሉ በየጎዳናው ቋንጃ የሚቆርጡ የሰው ገንዘብ የሚሰበስቡ በስርቆቱም ዓለም የተሰማሩ ቢነግዱ መስረቅ የማያቆሙ በቤተ ክርስቲያንም ቢሾሙ መስረቅ የሚያምራቸው ገንዘብ ባለበት ሁሉ ስርቆ የሚታሰባቸው ሰዎች አስቀድሞ በመብል በመጠጥ ምክንያት የሚመጣውን ፈተና ወይም በመብል በመጠጥ ምክንያት ቢያገኙትን ደስታ ማጣት ስለማይፈልጉ ነው። ስለዚህ የመጀመሪያውን ፈተና ድል ማድረግ ለማይችል ሰው ቀጣዩን ማለፍ በፍጹም አይቻለው፣ በፍጹም። ስለዚህ ሆዱን የሚወድ ሰው
ቀጥሎ ያለውን ፈተና በምን ሊቋቋም? ምክንያቱም ሆዱን የሚወድ ሰው ለመጸለይ ጊዜ የለውም። ሆዱን የሚወድ ሰው ቃለ እግዚአብሔር ለመስማት ጊዜ የለውም። ሆዱን የሚወድ ሰው አይጾምም። እግዚአብሔርን በምን ሊለምነው ይችላል? የእግዚአብሔርን ኃይል ለማግኘት ምን ጊዜ ሊኖረው ይችላል? ጉባኤ መጥቶ እንዳይማር እሱ ለሆዱ ሀብት እየሰበሰበ ነው ያለው፣ ወይም ለሆዱ እየሰራ ነው ያለው። እንዳይጸልይም ልክ እንደዛው፣ እንዳይጾምም እንደዛው። ሆዱን ወዳጅ ነው። ሆዱን ለሚወድ ሰው መዳን እንዴት ሊሆንለት ይችላል? ክርስቲያኖች እግዚአብሔር እንዴት ሊታረቀው ይችላል? እግዚአብሔርን እንዴት ማገልገል ይችላል? አንድ ክርስቲያን ሆዱን የሚወድ ከሆነ እኮ በጣም ከባድ ፈተና ውስጥ ነው ያለው ማለት ነውና የእግዚአብሔር ቤተሰቦች አስቀድሞ በመብል መጠጥን በመውደድ ምክንያት የሚመጣብንን ፈተና ልናስወግዳት ይገባናል። ይህን ማድረግ የምንችለው ደግሞ በእግዚአብሔር ቃል ከሆነ ነው። ምክንያቱም መድኃኒታችን ኢየሱስ ክርስቶስ እንዲህ ስላለ ነው። ሰው በምን ብቻ አይኖርም? በእንጀራ ብቻ በምን ጨምር ነው የሚኖረው? ከእግዚአብሔር አፍ በሚወጣ ቃልም ጭምር ነው እንጂ ተብሎ ተጽፎብሃል ብሎ ጌታ በኦሪት የተጻፈውን የጠቀሰለት። ልብ በሉ። ቃል እግዚአብሔርን ለማያውቁ ሰዎች፣ ቅዱሳት መጻሕፍትን ለማይመረምሩ ሰዎች ፈተናን ድል መንሳት እንዴት ይቻላቸዋል? አይቻልም እኮ ወገኖች። ፈተናን ድል ለመንሳት አስቀድሞ የጸሎት ህይወት ሊኖረን ይገባል። የምን ህይወት? የጸሎት ህይወት ሊኖረን ይገባል። ሙሴ ባህር የከፈለው በጸሎት አይደል እንዴ? ሙሴ ፈርዖንን በባህር ያሰጠመው በጸሎት አይደል እንዴ? ሙሴ ወገኖች ማዳን የቻለው በጸሎት አይደል እንዴ? ጸሎት እኮ ነው ሁሉን ነገር ማድረግ የሚችለው። እንደ ባህር ሊያሰጥማችሁ የደረሰ ፈተናም እንኳን ቢሆን ማምለጥ የምትችሉት በጸሎት ነው። ጴጥሮስ መስጠም በጀመረ ጊዜ አቤቱ አድነኝ ብሎ ጮኸ። እኮ ጸሎት ነው ወገኖች። መስጠም እንኳን ጀምረን እማንጸልይ ሰዎች በጣም ብዙዎች ነን። መስጠም እንኳን ጀምረናል። ፈተና ከቦን ዙሪያችንን እማንጮህ ወደ እግዚአብሔር የማናመለክት ሰዎች አለን። ፈተና ከቦትም ይተኛል። ፈተና ከቦትም ስለ መብል ስለ መጠጥ ያስባል። ፈተና ከቦትም ወንድሙን ጥሎ እሱ እንዴት እንደሚያልፍ ያስባል። ይሄ ደግሞ ለፈተና ተላልፎ ለመስጠት ለቀጣይ ፈተና ሁሉ ራሱን ያመቻቸ ያዘጋጀ ነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች ጸሎት በጣም ትልቅ ነገር ነው። አብላኛ ለበላ አውጣኛ ለወጣ የተባለውም እኮ ለዚህ ነው። አውጣኛ ለወጣ አብላኛ ለበላ ተኝቶ ተገኝቶ ምን ተበላ ነው የሚለው? አሳማ ተበላ ተብሎ የሚተረክ ታሪክ አለ። ሁልጊዜ የምታውቁት አንዱ አውጣኝ እያለች ትጸልያለች፣ አንዱ ደግሞ አብላኝ እያለ ይጸልይ ነበር ይላልና አውጣኝ እያለች የምትለምነዋ ትሮጣለች። እየሮጠች አውጣኝ ነው የምትለው። ከኋላዋ ነብር ይከተላታል። እዚህ ደግሞ ምንም ስጋት ሳይኖርበት የተኛ ነገር በጣም ግዙፍ ስጋ ተሸክሞ የተኛ ደግሞ አሳማ አለ። ያም ያሯሮጥ ነብር ከሚሮጠው ይልቅ የተኛው ይሻለኛል ብሎ የሚያሯሮጠውን ተወና የተኛውን ጋጥ አድርጎ በላው ይላሉና ረሻ ላይ ሰዎቹ ያዩ የነበሩ ሰዎች ምን ብለው ግጥም ገጠሙ? አውጣኛ ለወጣ አብላኛ ለበላ ተኝቶ ተገኝቶ አሳማ ተበላ ብለው የተናገሩት። የሚያሯሩጠውም መብል ፈልጎ ነው። ስለዚህ በጸሎት ቋንቋ ሲነገር አብላኝ እያለ ነው ማለት ነው። የዕለት ምግባችንን ስጠን ዛሬ እያለ ነው የሚወርጠው ማለት ነው። ያችኛውም ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን እያለች ነው ማለት ነው ስትጸልይ። አሁን ስትሮጥ የነበረው መሀል ላይ ግን ሁሉም ነገር የሌለበት ስጋት የሌለበት ተኝቶ የተገኘ ደግሞ አለ። ምንም ስጋት የሌለበት ክርስቲያን አለ። በሕይወቱ ሰይጣን ከቦት እያሰቃየው ሌሊት ያስቃዠዋል። ቀን ከጓደኞቹ መካከል ተቀምጦ በሐሳብ ጭልጥ ብሎ እንዲሄድ ያደርገዋል። የሚሰራው ነገር አይባረክለትም፣ የያዘው ነገር አይበረክትለትም። የጨበጠው ሁሉ ወርቅ ጨብጦ ድንጋይ ይሆንበታል። ወርቅ እያለው ድንጋይ ያላቸው ድንጋይ በሚሸከሙ ሰዎች የሚቀና ፈታኝ ስላለበት እኮ ነው። ተመልከቱት። ወርቅ እያለው እሱ ዘንድ እሱ እጅ ላይ ወርቅ እያለ ድንጋይ ባላቸው ሰዎች የሚቀና ከሆነ ይሄ ሰው ትልቅ ፈተና ውስጥ ነው ያለ ማለት እኮ ነው። ልብ በሉ። ሁለት ቤት እያለው አንድ ቤት ባለው ሰው ይቀናል። ሁለት ልብስ እያለው አንድ ባለው ይቀናል። እንዲህ ከሆነ ይሄ ሰው ትልቅ ፈተና ትልቅ ችግር ውስጥ ነው ያለው። እንዲህም ሆኖ ግን አሁንም ተኝቷል። ይሄ ነው ተኝቶ ተገኝቶ ተበላ የሚባለው። እንደ ምንም ስጋት እንደሌለበት የሚያስብ በጣም ብዙ ክርስቲያን ነው ያለው። ይሄው ጸሎቱን ትቶታል። ይሄው ጾሙን ይሄ ሰው ስጋት ውስጥ አይደለም እንዴ? ይሄ ሰው ተከቧል እኮ ለጠላት ተላልፎ ተሰጥቷል። የሚበሉት አጥማጆች ዙሪያውን ከበውታል። ታዲያ ነፍሱን እስኪሰጥ ድረስ ሞት መጥቶ ነፍሱን እስኪረከቡ ድረስ
ስጋውንም ወደ መቃብር እስኪጥሉት ድረስ ቀባሪ ደጅ የሚጠና ቀባሪዎቹን የሚጠብቅ ምስኪን እኮ ነው እንዲህ አይነቱ። በእውነት እንዲህ አይነቱ ሰው ለፈተና ራሱን አዘጋጅቶ የተቀመጠ ነውና እንዲከበውን እግዚአብሔር አምላክ ይሰውረን። ታዲያ መዳን የሚቻለው ማምለጥ የሚቻለው በእግዚአብሔር ቃል እንደሆነ ኢየሱስ ክርስቶስ ያስተምራል። አሁን ከፈተና ማምለጥ ጥበብ ነው ማለት ነው። በዛውም ላይ ወገኖች አሁን ሳነብም አይገባኝም ስማርም አይገባኝም የምትሉ ሰዎች አላችሁና በዚህ ምክንያት እንደውም የገሌ ትምህርት እኔ አይገባኝም ገሌን ነው የምሰማ የሚሉ ሰዎች አሉ። ምናልባትም እኮ ያ ትምህርት ያልገባቸው አንብበውም ያ መጽሐፍ ያልተረዳቸው ጸልየው ስለማይጀምሩትም ይሆናል። አንድ ክርስቲያን ቅዱሳት መጻሕፍትን ከማንበቡ በፊት መጸለይ አለበት። ይትቅረብ አፋምን ጸሎት ነው የሚለው ለመፈቀር ኦ ፍቁር ነው የሚለው ማሪሳቅ ኦ ፍቁር ለመፈቀር ትቅረብ ታይምር ምስጢራተ መጻሕፍት ወደ የመጻሕፍትን ምስጢር ማወቅ ብትሻ ብትወድ ወንድሜ ሆይ ወዳጅ ሆይ ይላል። ይትቅረብ አፋምን ጸሎት ነው። ከጸሎት የተለየ ሁነ አትቅረብ። መጀመሪያ ይላል እመን ከመጸሎት ትግል ከሲተ ምስጢራት። ጸሎት ምስጢራትን መግለጥ እንደምትችል አስቀድም እመን። ከዛ በኋላስ በጸሎት በልመና እግዚአብሔርን አስቀድመ የመጻሕፍቱን የቃላቸውን ደጅ ክፈትልኝ ብለ ወደ መጻሕፍት ቀረብ ነው። ያለ ጸሎት ቅዱሳት መጻሕፍትን ማንበብ አይቻልም፣ መረዳት አይቻልም። ምክንያቱም ያጻፋቸው እግዚአብሔር ስለሆነ ነው። የእናንተን ስልክ እንኳን ይዞ ያለ እናንተ ፈቃድ ወይም ከእናንተ እውቅና ሳይሰጠው አንድ ሰው መግቢያ ወይም የይለፍ ቃሉን ተጠቅሞ መግባት አይችልም አይደል እንዴ? ቅዱሳት መጻሕፍት እኮ እግዚአብሔር ያጻፋቸው ናቸው። ምስጢራትም በዛ ውስጥ ያሉ ምስጢራት በእግዚአብሔር መንፈስ ቅዱስ ገላጭነት የሚገለጡ ናቸው። አስቀድሞ ያጻፋቸው መንፈስ ቅዱስ ነው። ለሚያነባቸው ሰዎችም መጻሕፍትን ምስጢራቸውን የሚገልጥም መንፈስ ቅዱስ ነው። መምህራን አእምሮ በመምህራን አድሮ የሚያስተረጉማቸውም ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ ያጻፈውን መጽሐፍ ዝም ብሎ መረዳት እንዴት ይቻላል? ስለዚህ አስቀድመን መጸለይ ይገባናል። ቅዱሳት መጻሕፍትን ማንበብ ከመጀመራቸው ያልገባን ያልተረዳናቸው መጻሕፍቱን ስንገልጣቸው ገና እንቅልፍ የሚለን ጸልየን ስለማንጀምራቸው ነው። ስለዚህ በጸሎት እንጀምር። አለበለዚያማ ተረዳን መስሎን የገባን መስሎን ልንሳሳትባቸው ሁሉ እኮ የምንችልበት እድል በጣም ሰፊ ነው። ክርስቲያኖች የገባቸው መስሏቸው በቅዱሳት መጻሕፍት የሞቱ በጣም ብዙዎች ናቸው። ገና ሲጀምሩት ጀምሮ የበራላቸው መስሏቸው የተሳሳቱ ብዙ አሉ። በብርሃንም እኮ እንቅፋት አለ አይደል? በብርሃን እየሄድን እንቅፋት ይመጣናል። ሐሳብ ውስጥ እንገባለን፣ አለበለዚያ ደግሞ ሌላ ነገር ውስጥ ነው ያለነው ማለት ነው። እንቅፋት ከመጣን እንቅፋት ሁሉ ጊዜ በጨለማ ብቻ አይደለም ያለው። እንቅፋት በጨለማም በብርሃንም አለ። እንቅፋት አይነ ስውርን ብቻ አይደለም ያገኘው። እንቅፋት አይን እያላቸውም በእንቅፋት የሚመቱ ሰዎች አሉ። አይን እያላቸውም በጉድጓድ ውስጥ የሚወድቁ ሰዎች አሉ። እያነበብናቸው ያሳስቱናል። ቅዱሳት መጻሕፍትም በጸሎት ካልጀመርን በስተቀር በእግዚአብሔር ፈቃድ ካልጀመርን በስተቀር እንሳሳታለን። ተመልከቱ፣ ዲያብሎስን ግንባሩን ብለን መመለስ የምንችለው በቅዱሳት መጻሕፍት ኃይለ ቃል በቅዱሳት መጻሕፍት ኃይለ ቃል። የቅዱሳት መጻሕፍትን ኃይለ ቃል ማወቅ የምንችለው ደግሞ በጸሎት ነው። እግዚአብሔር ካልገለጠልን በስተቀር ማወቅ ስለማንችል ኢትዮጵያዊ ጃንደረባ በመጽሐፈ የሐዋርያት ሥራ ምዕራፍ 8 ቁጥር 27 ላይ እንደምናነበው እያነበበው የነበረውን ነገር እንዳልተረዳው እኮ ተናግሯል። የሚተረጉምልኝ ሳይኖር እንዴት ላውቅ እችላለሁ ያለው እኮ ለዚህ ነው። መንፈስ ቅዱስ ከገለጠለት ሰው በስተቀር ቅዱሳት መጻሕፍትን ማወቅ ስለማይቻል ነው እግዚአብሔር ቤተ። ስለዚህ መንፈስ ቅዱስ ካልገለጠልን በስተቀር መረዳት ስለማንችል መጸለይና መጀመር ይገባናል። በተማርነው ትምህርት ባነበብነው የመጽሐፍ ቃል ካልሆነ በስተቀር ዲያብሎስን በምን ልንቃወመው እንችላለን? ዲያብሎስን መቃወም የምንችለው እኮ ከቅዱሳት መጻሕፍት በምናገኘው ኃይለ ቃል በምናገኘው ኃይል። ቅዱስ ጎርጎርዮስ ምን ይላል? ጾምህ፣ ጸሎትህ፣ ቅዱሳት መጻሕፍትን መመልከትህ ከፈተና ሊያድን ይችላል ይላል። ነገር ግን ከፈተና የምትድንበትን ጥበብ ሊያስገኝ የምትድንበትን ኃይል ሊሰጥ ይችላል። ከፈተና የምትድንበትን ኃይል ከቅዱሳት መጻሕፍት ከጾምና ከጸሎት ልናገኝ እንችላለን። ግን ጸሎታችንን፣ ጾማችንን፣ መጻሕፍትን መመልከታችንን፣ መማራችንን፣ ማወቃችንን ከፈተና አያድነንም። ይሄን ልናውቅ ይገባናል። እውቀት ከፈተና ያላዳናቸው ሰዎች ስላሉ
ጾምና ጸሎታቸው፣ ምጽዋታቸው፣ በጎ ስራቸው በጠቅላላ ከፈተና ያላዳናቸው ሰዎች ስላሉ ነው። ይሄንን እምላችሁ ከፈተና የሚያድነን ትልቁ ነገር በጾምና በጸሎት የምናገኘው ኃይል ነው። ቅዱሳት መጻሕፍትን በማንበብ በመመልከት የምናገኘው ኃይል ነው ወገኖቼ። ድል ልንነሳ የሚያስችለን እሱ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ሊያስተምረን ነው። ምን ብሎ ተናገረ? ሰው በሕይወት መኖር የሚችለው በእንጀራ ብቻ አይደለም። ሌላም ሰው በሕይወት መኖር የሚችልበት ምስጢር አለ ማለት ነው። እሱም የእግዚአብሔር ቃል ነው። ቃሉን በመመር ቃሉን በመስማት ሰው መዳን እንደሚችል ነው የሚያሳየው። የተወደዳችሁ ክርስቲያኖች፣ መጀመሪያም የተሰራ ነው በእግዚአብሔር ቃል ነው። አሁንም በሕይወት መኖር የምንችለው በእግዚአብሔር ቃል ነው። የእግዚአብሔር ቃል ሰራን፣ የእግዚአብሔር ቃል ያኖረናል። እግዚአብሔር ሲሰራንም በመጀመሪያ እንጀራ እንደሚያስፈልገን ያውቃል። ነገር ግን በእንጀራ ብቻ እንድንኖር አድርጎ አይደለም ይሰራል። እንጀራን የምትሻ ስጋ እንዳለችን ሁሉ ቃል እግዚአብሔር የምትሻ ነፍስ እንዳለችንም ልንረሳ አይገባንም። እንጀራ ለሚሻው ስጋችን ላይ እናታችን እንወጣለን እንወርዳለን። ቃል እግዚአብሔር ለምትሻው ነፍሳችን ደግሞ እንሰንፋለን። የኛ ችግር እሱ ነው ወገኖቼ። ለዚህም ነው ባለንበት መንፈሳዊ እድገታችን መንፈሳዊ ሕይወታችን ካለበት ፈቀቅ የማይለውን ከዚህ የተነሳ ነው። በስጋችን ስለምንበላ ስለምንጠጣ በቀን 2 ጊዜም 3 ጊዜም እንዳገኘ ነው ስለምንጎርስ እድገት እናሳያለን። በመንፈሳችን ግን ባለንበት እንቀጭጫለን። የእግዚአብሔር ቤተሰቦች ይሄ ሆነው ለስጋችን የሚያስፈልገንን እንደምናደርግ ሁሉ ለመንፈሳችንም የሚያስፈልገንን ነገር ስለማናደርግ ነውና ወገኖቼ መንፈሳችን ወይም ነፍሳችን የእግዚአብሔር ቃል እንደሚያስፈልጋት ማመን ይኖርብናል፣ ማወቅ ይኖርብናል። በእንጀራ ብቻ የማትኖር ነፍስ እንዳለችን ማወቅ ይኖርብናል። ስለዚህም ቃሉን ልንጠግብ ይገባናል። ማር ይስሐቅ አሁንም ምንድን ነው የሚለው? አይምር ከመቃላቱ ለእግዚአብሔር ሲሲታ ለነፍስ። የእግዚአብሔር ቃላት ምንድን ናቸው ትለኝ እንደሆነ የነፍስ ምግቦች ናቸው። ወይም የነፍስ ምግቧ ምንድን ነው ትለኝ እንደሆነ ከእግዚአብሔር አፍ የሚወጣ ቃል ነው ይላል። እንደ ልባችንና በልተን ጠጥተን ሰውነታችንን ቃል እግዚአብሔር ከነፈግናት እንደምን አድርገን ልንቆጣጠራት እንችላለን? ለእግዚአብሔር እንዴት ልናስገዛት እንችላለን? በነገራችን ላይ ይኸውላችሁ አሁን ሰዓቱ እስኪሞላ ድረስ እንጾማለን፣ ግን ደግሞ ከቃል እግዚአብሔር እንርቃለን። ከቃል እግዚአብሔር ተለይተን ብንጾም ጾማችን የሆነ ጊዜ ላይ ይቆማል። ከቃል እግዚአብሔር ተለይተን ብንጸልይ ጸሎታችንም የሆነ ጊዜ ላይ ይቆማል። ጥያቄ ያነሳል ስጋችን፣ ሰውነታችን፣ ነፍሳችን። በውስጣችን የሚነሱ ጥያቄዎችን መመለስ የምንችለው ለራሳችን ለሰውነታችን እንኳን መመለስ የምንችለው የእግዚአብሔርን ቃል መማር ስንችል ነው። የማይማር ሰው ሁልጊዜ በውስጡ የሚመላለስ ጥያቄ አለ። በዚህ ምክንያት የጀመራቸውን በጎ ስራዎች ሁሉ ያቆማል። ይጀምራል ግን ያቆማል። ይጀምራል ግን መልሶ ይተወዋል። ይህ የሚሆነው ራሱ ለሚያነሳው ጥያቄ ከራሱ መልስ ስለማያገኝ ነው። ካልተማረ እንዴት ሊመልስ ይችላል? ስለዚህ በመጀመሪያ ወገኖች ቃል እግዚአብሔርን መስማት ይገባናል። የክርስቶስ ፍቅር እኮ ሊኖረን የሚችለው የእግዚአብሔር ፍቅር ሊገባን የሚችለው ስንማር ነው። ሐዋርያት ሳይማሩ እኮ ጌታ ኢየሱስ ክርስቶስ ምን ብለውታል? ከኔ ተለይ ብለውት ነው። ቅዱስ ጴጥሮስ ጌታዊ ከኔ ራቅ ብሎት ነበር ይላል። እየተማረ ሲሄድ ግን ምን አለ? ጌታዊ ካንተ ወዴት እንሄዳለን ብሎ ሐሳቡን ለወጠ ማለት ነው። የማይማር ሰው ከእግዚአብሔር ይሸሻል፣ የሚማር ሰው ደግሞ ወደ እግዚአብሔር ይቀርባል። የማይማርን ሰው ዲያብሎስ በትንሽ ነገር አስደንግጦ ይመልሰዋል። መቼስ ሕፃን ልጅን ሰርዶም ይጥለዋል አይደል እንዴ? ወይም እንደ ዕድሜ የተጫነውን ሰው ትንሽ ነገር ትንሽ እንቅፋት ልትጥለው ትችላለች። ጠንከር ያለውን ጎርማሳ ደግሞ ተንደፋድፎም ቢሆን ይተርፋል። በትንሽ ነገር አይወድቅም ማለት ነው። ቃል እግዚአብሔር ያልጠገበች ነፍስ በትንሽ ፈተና ነው የምትርቀው። ካህኑን ምክንያት አድርጋ ሊሆን ይችላል፣ ሰበካ ጉባኤውን ምክንያት አድርጋ ሊሆን ይችላል፣ አሰሪ ኮሚቴውን ምክንያት አድርጋ ሊሆን በሆነ ምክንያት እንደወጣች ትቀራለች ማለት ነው። በአንድ ጥቅስ በአንድ ቃል ሃይማኖታቸውን የሚለውጡ ሰዎች አሉ። እነዚህ ሰርዶ አደናቅፋቸው እንደሚወድቁ ሰዎች ወይም ትንሽ ጠጠር እንቅፋት ሆኖ እንደሚጥላቸው አቅመ ደካማ አይነት ሰዎች። ካልተማርን ሁላችንም እንደዚያ ነው። በትንሽ ነገር በአንድ ኃይለ ቃል በአንድ ጥቅስ መናፍቃን ሃይማኖታችንን ያስለውጣሉ ማለት ነው።
በአንድ ጥቅስ ጸሎታችንን እንተዋለን። በአንዲት ምክንያት በአንድ አጭር ምክንያት እግዚአብሔር ጸሎቴን አልሰማም በሚል ኩርፊያ ከእግዚአብሔር ጋር ተቋርፈው ለዘላለም ተጣልተው ለልዩ ልዩ ፈተና የተዳረጉ ሰዎች ቀላል አይደሉም። ከቤተ ክርስቲያን ርቀው የቀሩ ማለት ነው። ይሄ እንዳይሆንብን ነው የእግዚአብሔር ቤተሰቦች አስቀድመን የእግዚአብሔርን ቃል መማር ልንወድ ይገባል። አውቃለሁ ትልቅ ፈተና ነው። ከዚያ ይልቅ ወዲያ ወዲህ ማለት የሚወዱ አሁን በቤተ ክርስቲያን አካባቢ ጉባኤ ላይ ቁጭ ብሎ ከመማር ይልቅ ጉባኤ ማሰናዳት የሚወዱ ሰዎች ተፈጥረዋል። እንዲያው በዩቲዩብም በምንም ማስተላለፍ ብቻ ደስ የሚላቸው እና ወዲያ ወዲህ ጉባኤ ላይ እንዲያው ወዲያ ወዲህ ማለት የሚመቻቸው ግን መማር የማይወዱ ማለት ካልተማርን ወገኖች የትኛውም ነገር ላይ የትኛውም ጊዜ ላይ ካልተማርን የምንድንበትን መንገድ ልናውቀው አንችልም። በእውነት የእግዚአብሔር ፍቅር በመጀመሪያ የሚሰጠን የሚገባን ቃሉን በመማር ነው። ጽድቅ የምትጀመረው ቃሉን በመማር ነው። በመጾምና በመጸለይ አይደለም የሚጀመረው። ጾምና ጸሎት ቀጥሎ ሊመጣ የሚችል ነገር ነው። የመጀመሪያው እንድትወዱት የሚያስፈልገው ጉባኤ ላይ ቁጭ ብሎ ቃል እግዚአብሔር በመማር ነው። ለዚህም ነው ክርስቶስ የመጀመሪያውን ፈተና ድል የነሳው ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ሰው በምን ብቻ አይኖርም፣ በእንጀራ ብቻ አይኖርም ብሎ ነው ድል የነሳው። ስለዚህ እግዚአብሔር ቃል ነው ማለት ነው። የመጀመሪያው ለአንድ ክርስቲያን የሚያስፈልገው ለጥንካሬው ለሕይወቱ ቤዛ ሊሆነው የሚችለው እግዚአብሔር ቃል ነው ማለት ነው። ሲጀመርም የሰራን እግዚአብሔር ቃል አይደለም። አሁንም ሊያኖረን ሊያሳድገን የሚችለው የእግዚአብሔር ቃል እንደሆነ ነው የሚያሳየን ነው እግዚአብሔር ቤተሰቡ። እናም ቃሉን መማርን ልንወድ ይገባናል። እግዚአብሔር ደግሞ ቁጭ ብለው እንደሚማሩ ሰዎች የሚወደው ሰው እንደሌለ እኮ በማርያም ታውቋል። ቃሉን ቁጭ ብላ ተሰማ ትማር ስለነበረ ወዲያ ወዲህ እያሉ ከሚያገለግሉ ሰዎች በላይ የተሻለ ነገር እንደመረጠች መስክሮላታል። የማይቀሟትም በጎ ዕድል መረጠች። ምክንያቱም አጋንንት በከንቱ ውዳሴ ያስቀሩባትም። ይህን ያዘጋጀውንማ ሰው ያለሱ ጉባኤ የለ ያለሱ ቅዳሴ የለ እየተባሉ ከንቱ ውዳሴ ያስቀርባቸዋል። ዲያቆኑ ቄሱ በሚቀድሰው ቅዳሴ፣ በሚዘምረው ዝማሬ፣ በሚሰብከው ስብከት ከንቱ ውዳሴ ይከተለዋል። ቁጭ ብሎ የሚማርን ሰው ቆሞ የሚያስቀድስን ሰው ግን ከንቱ ውዳሴ የለበትም። ከንቱ ውዳሴ የሌለበትን አገልግሎት መምረጥ እንዴት ትልቅነት መሰላችሁ! የሚመጸውቱ ሰዎች፣ የሚጾሙ ሰዎች፣ የሚጸልዩ ሰዎች ከንቱ ውዳሴ ያለባቸው። ቁጭ ብሎ የሚማር ሰው ግን ፈተና የለበትም፣ ከንቱ ውዳሴ የለበትም ማለት ነው። እነዚህን ነው እግዚአብሔር የመረጣቸው። ኢየሱስ ክርስቶስ በጉባኤ ቃል ያመሰገነው ማርያምን ነው። እሷም ቁጭ ብላ ትማር ስለነበረ ነው። ቃሉን በመስማት ትውል ስለነበር፣ በተመስጦ ቃሉን ታዳምጥ ስለነበረ መርቋታል፣ አመስግኗታል ማለት። ስለዚህ እግዚአብሔር ቃሉን የሚሰሙ ሰዎችን እንዴት እንደሚወዳቸው ነው የሚያሳየው ማለት ነው። ቃሉን በመስማት ካልጀመርን ሌላውን ፈተና ድል መንሳት አንችልም። ምክንያቱም ፈተና ይቀጥላል። ከዛ በኋላም ሌሎች ይመጣሉ። በነገራችን ላይ እየጾምንም እየጸለይንም ነው ፈተና የሚመጣው። ፈተናን ድል እየነሳ ነውም ደግሞ ይቀጥላል። ኢየሱስ ክርስቶስ የሚያሳየን እሱ ከፈተና ቀጥሎ ሌላ ፈተና እንዳለ ለማሳየት በእንጀራ የፈተነው ሰይጣን እንደገና ደግሞ በሌላ ከፍ ባለ ፈተና ይመጣበታል። አያቋርጥም ማለት ነው። ያቆመ መስሏችሁ የምታቋርጡ ሰዎች ከዚህ ልትማሩ ይገባል። አንዱን ድል ነስታችሁታል አውቃለሁ። አሁን ፍቅረ ነዋይ ጠፍቶላችሁ መመጽወት ጀምራችኋል። ድሮ አስራት ማውጣት እንኳን ተቸግራችሁ የነበራችሁ ሰዎች አሁን አስራቱን አይደለም ከዛም አልፋችሁ ከተረፋችሁም ነገር ላይ እንደምትመጸውቱ ይታያል። አሁን የተጠየቃችሁትን እንደምትሰጡ ይታያል። ከዛም አልፎ ከተጠየቃችሁትን በላይ እንደምታደርጉ ማለት ነው። ግን በሌላ መንገድ ደግሞ ሌላ ፈተና እንደሚመጣም ማሰብ ይገባል። አንዱን ስታልፉት ሌላው ስለዚህ የፈተና ማውጫ እንደሌለው በማሰብ ዲያብሎስ ራስ ተዘጋጁ። ዲያብሎስ ደግሞ ለሌላ ፈተና ይዘጋጃል ማለት ሌላ ፈተና እያዘጋ አሁን መቼስ የ12ኛ ክፍል ፈተና ያለፈ ወይም የዩኒቨርሲቲ መግቢያ ፈተናውን ያለፈ ሰው ሌላ ፈተና የለብኝም ብሎ ይዘናጋል? የለም እኮ እንደዚህ አይነት ነገር። የትምህርት ፈተና እንኳን ብትጨርሱ የሥራ ፈተና ደግሞ አለ። የሥራ ፈተና ደግሞ ብትጨርሱ የኑሮ ፈተና ደግሞ አለ። በምድር ላይ እስካለን ድረስ በስጋ ፈተና እንደማያቆም ሁሉ በመንፈስም ፈተና ያቆም። ስለዚህ አንዱን ስታልፉት ሌላ አለ። አሁን ድሮ ለመጸለይ ነበር ትቸገሩ የነበር፣ ያን ፈተና ይሆናል። ድሮ ለመጾም ነበር ትቸገሩ የነበረው፣ ያንን ፈተና አሁን ድል ነስታችሁት ይሆናል። እስከፈለጋችሁ ሰዓት መጾም ትችላላችሁ። አሁን ድል የማትነሱት ፈተና ደግሞ ወደፊት ይመጣል፣ ይከተላል ማለት። በዛም እንደምትፈተኑ በማሰብ ቃሉን ተማሩ። ቃል እግዚአብሔር የሚማር ሰው፣ መጻሕፍትን የሚመለከት ሰው፣ ዜና አበው የሚያነብ ሰው፣ የአባቶችን ታሪክ የሚናገሩ መጻሕፍትን የሚመለከት ሰው
በእውነት ፈተናዎቹን ሁሉ ድል ለመንሳት አቅም ስለሚኖረው ነው የምንምላችሁ። መድኃኒታችን ኢየሱስ ክርስቶስ ያስተማረን ይሄንን ነው። ስለመከረን ስላስተማረን ክብርና ምስጋና ለዘላለም ለእርሱ ይሁን። እግዚአብሔር ይስጥልኝ። የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ዋካ ብርሃን ሚዲያ የእግዚአብሔርን ቃል ከምንጋራባቸው ከምናገኝባቸው ሚዲያዎች መካከል በዋናነት የሚጠቀስ እንደውም በባህር ዳርና በአካባቢው ላይ በስፋት በጥሩ መንፈሳዊ እንቅስቃሴ በጥሩ መንፈሳዊ አገልግሎት ላይ የሚሳተፍ ሚዲያ ነው። ዋካ ብርሃን ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። ዋካ ብርሃን ሚዲያን በምትወዳጁበት ጊዜ እግዚአብሔርን ቃል ትማራላችሁ፣ በአገልግሎቱን ትደግፋላችሁ። በአገልግሎቱ ደግሞ እሱ ጉባኤ ቤቶችን፣ ገዳማትን፣ አድባራትን ያስተዋውቃል፣ ይደግፋል። ዋካ ብርሃን ሚዲያ ማለት ነው። እንግዲህ ዋካ ብርሃን ሚዲያን መወዳጀት፣ ማጋራት፣ መጋራት ይህን ሁሉ አገልግሎት መደገፍ መሆኑን በዚሁ ማሳሰብ ፈልጋለሁ። አመሰግናለሁ።